እንዲህ ብሎ ያዝራል ይውልበታል። ነገ ማታ ነው የሚፈሰሰው። ነገ ማታ ነው የምንሰበው። ግን ስናቀል ምንም አፈሩን አላራገፍኩም። ዝም ብሎ ከመሬት መላቀቁን ነው እንጂ እዛው ነው ያስቀመጥኩት። አሁን አንድ ነገር ልንገርሽ። ታያቸው ወንዶቹ ይሱ ወንዶቹ ተመናና ማን የፈረደ ውሃ መሬት ስትኮናተሪ በጣም ግርማኝ ነው። ሰላም ለእናንተ ይሁን ውድና የተከበራችሁ በመላው ዓለም ላይ የምትገኙ የኩራዝ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ነገር ሰላም ነው፣ እግዚአብሔር ይመስገን። ዛሬ እንግዲህ ከበቆሎ በኋላ አሁን ኦልሞስት 4ኛ ወር ላይ ነን። አዎ 4 ወሩ ይሄ ሽንኩርት እንትን ካለ እንዳልኳችሁ ለ2 አመት ለ1 አመት ነው ኮንትራት የምትከራዩት መሬቱን። እኔ ለ2 አመት ነው የተኮናተርኩት። ፊርማችን ለ2 አመት ነውና በዚህ በ4 ወር ውስጥ ሽንኩርት አድርሻለሁ። በሽታ መጥቶብኝ ብዙም አይደለም፣ ያኔ ያክል ትልልቅ የሚባል አይደለም። በሽታ መጥቶታል፣ ግን ያማምራሉ። ትንሽም ቢሆኑ ፍሬ ናቸውና እስኪ ላሳያችሁ ብዬ ነው። እርግጠኛ ነኝ ይታያችኋል። እያስነቀልኩት ነው። 4 ወሩ ሆኖታል። በ4 ወሩ ነው የደረሰው። ጎመንም እኮ አለ። ከብቶቻችንን በዚሁ እየበሉ ነው። እንግዲህ በእኔ በቤተሰቦቼ ሁሌም አያም ሶ ሀፒ በጣም ደስተኛ ነኝ። ቤተሰቦቼ ሁሌም በምንም ነገር ከጎኔ ስለሆኑ አብረውኝ ስለሆኑ ሁሌም ደስተኛ ነኝ እና ያ እንደዚህ ያግዙኛል። ያ ወደሱ ካለው ደግሞ እዚህ አካባቢ ያለው ትልልቅ ነው። እንደዚህ ብሎ ይቆያል። ከዛ ይሄ እንጨቱ ይሄ ከደረቀ በኋላ በደንብ ይሄ ከደረቀ በኋላ ይሄኛው በራሱ ይረግፋል፣ ችግር የለውም። ግን ይሄ አገዳው ሲደርቅ ነው ሽንኩርቱን ብቻ የምንሰበስበው። እንግዲህ አሳያችኋለሁ። ገና እየነቀልን ስለሆነ ነው። ይሄ በራሱ ጊዜ ይረግፋል እየደረቀ ሲሄድ። ይሄን ግን ቆረጥ እናደርገዋለን መጀመሪያ አገዳው ከደረቀ በኋላ ማለት ነው። ጥሩ ነው። ነጭ ሽንኩርትም አለ። ነጭ ሽንኩርት ስላችሁ ከለሩ ነጭ ሆኖ ነው እንጂ ይሄው አይነቀልም። ግን በነገራችን ላይ እሺ አይደለም። እንግዲህ ብዙ ነው በዚህ ወጪ የወጣበት። እውነት ለመናገር ሽንኩርት እንደ በቆሎ አይደለም። በቆሎ በጣም ቀላል ነው። ሽንኩርት ግን በጣም ትሪት መደረግ ይፈልጋል፣ ማዳበሪያ ይፈልጋል፣ መንከባከብ ይፈልጋል። ውሃ በሳምንት መኮትኮት ይፈልጋል ምናምን። እንደ በቆሎ አይደለም። በቆሎ ያን ያክል ነው። ውሃ ስለጠጣ ብዙም አያስቸግርም። ያው አንዳንዱን እንትን የሚለው ይሄ ስብር የሚለውን በኮሲያ ማለት ነው። አባቤ ለምንድን ነው ወደዚህ ያለው ጠንካራ የሆነው? ይሄ አካባቢ እንዴት ታዲያ ውሃው ሲመጣ ጥሩ ነው እንጂ የሚሆነው ወደዛ ያለው በመኮሲያ አይደለም፣ በእጅ ብቻ ነው ሞልቀቅ የሚል መሬቱ ጠቧል። ይሄ ያላንዱ ተለያየ ነው ማለት በሽታ ስለመጣ ደህና የሆነው በሽታ ያልመጣው እንደዚህ ነው የሚሆነው። በሽታ ያገኘው ደግሞ እንደነዚህ ነው የሚሆነው። ያው ምንም ጥሩ ነው፣ ግን ዞሮ ኪሳራ የለውም። በጣም በሚረጨው ይሄ በመድኃኒቱና በማዳበሪያውና በርጭቱ በጣም ብዙ ወጪ ነው የወጣው። ግን
ደህና ነው፣ ኪሳራ የለውም። ስመጡ እንግዲህ እናንተም እንደኔ ስሩ እላችኋለሁ። እስኪ ያሳያችሁ። አንዳንዱ ይነቀላል፣ አንዳንዱ ደግሞ እንትን ይፈልጋል። ይሄ መኮሰያ መቆፈሪያ እየተቆፈረ ነው የሚወጣው። ኦኬ ማዳበሪያ እየበላን እኮ ነው በሽተኛ እየሆነ ያለ ነው። እንትኑ ይሄ ጨጓራ ምን ደም ግፊት ምናምን የሚባል እንትን ይሄ ማዳበሪያ እንጀራውም ላይ ማዳበሪያ ሽንኩርቱም ላይ ማዳበሪያ ያለው ኦርጋኒክ የሆነ ነገር የለም። ሁሉ ነገር በማዳበሪያ ነው። ወደዛ ያለው በመኮሰያ ነው። ወደዚህ ያለው ደግሞ ዝም ብሎ ይነቀላል። በቃ ነይ እንሂድ። ታያቸው ወንዶቹ ይዘው ማን የፈረደባቸው በላይ ረፋይ ወንዶቹ ብቻ ታቶራ ምንድነው ወንድ ብቻ የሚፈታፈታው? አይ ግን እንደው አንቺ መንደር ይሄን የውሃ መሬት ስትኮናተሪ በጣም ግርማኝ ነው። ገንዘቡ እስካሁን መጥፋት አይቀርም እኮ ያው አባቤንና በላይን ተማምኝ ነው ማለት ሲመቻቸውም እንደዚህ በጉልበታቸው ይረዱኛል፣ ሳይመቻቸውም በሀሳብ እንጂ ብቻችሁን እንደዚህ ያውን ሴቱ ናችሁ ይህን ስራ ለመስራት ያው ቢያንስ እንኳን ገዛ ይቀርና አይዲያ ሸር የሚያረጋችሁ ሀሳብ እንደዚህ አሁን ቢረጭ ጥሩ ነው፣ አሁን እንደዚህ ያስፈልገዋል የሚል ሰው ግዴታ ያስፈልጋል። አንቺ ግን የሚገርም ነው እንትኑ ማለት ነው። ቤቱ መንደሩ እዚህ ደረሰ እኮ በቃ አሁን እኮ ቀጣይ አመት በቃ ይሄ ቦታ ነው። ግን እንደሚመስለኝ ቦታው ይሄ መስኖ ነው የሚበልጠው። መስኖ ይበልጣል። አሁን ህጋዊ ቦታ ገዝተሽ ብታስቀምጪ ያው ብሩ ይጨምራል ከአመት አመት እንጂ ይሄን ያህል ጥቅም አይኖረውም። ይሄ እኮ በአመት ውስጥ ስንት ታመርችበታለሽ? ጀግና ገበሬ ካለ ጎበዝ ከሆነ እኔ የምልህ በላይ አሰፋ አሁን ዛሬ ጾም ባይሆን ኑሮ ማለት ነው ሀቫና ነበር ይዤ የሚሄደው። እንደዚህ ስራ በቃ ወደ ቤት አልነበረም የምትሄደው። አሪያ የሚበላው ቢቀር ቀዝቃዛዋ ብንመጣ ምን ችግር አለ? አይ ለእሱማ እንሄዳለን እና ምን ልትይ ነው? አንዳንዴማ ግድ ነው። እኔ እኮ ግን ስናቅል ምንም አፈሩን አላራገፍኩም። ዝም ብሎ ከመሬት መላቀቁን ነው እንጂ እዛው ነው ያስቀመጥኩት። አሁን አንቺ ነገር ልንገርሽ፣ እየሰማሽ ነው? ለምን እንዲህ አድርገሽ ባልና ሚስቱን ፀሐይ ላይ ያውለሽ በቀላል አንታል ጾም ነው እያልሽ በጾም አታም እና 9 ሰዓት ነው በቃ አሁን 9 ሰዓት ሊሆነው ብሎ ሌላ ምን የጾም ቀዝቃዛ ብሏል። እኔና በላይ እንሄዳለን። ቀዝቃዛዋን በካስተራ ላይ የተዘቀዘቀ ቢራ ቁጭ ታረጋለች። ካስተር ነው የምፈልገው። ጊዮርጊስ ይሻላል ጊዮርጊስ። እኔ ደግሞ ቤት ውስጥ ሂጂና እኛ ይሄን እስከምንጨርስ ለየት ያለ ነገር አቀራረቡ የሚያምር የዋልንበትን እያሰብሽው ማለት ነው። ምን ላርግልሽ? ተጠይቋት የለም እንደው በቃ ስለዚህ እኔ ልሂድ። አሁን አቢም እንዲያለቅስ እኔ ልሂድ። እናንተ ተፈተፈ ባሉ እንግዲህ ያው በላይ ላንተ ተውኩት። ምንም አይሆንም፣ ይቀመጥ እዚዋ። በእንደዛኛው እየሰበሰብክ አይደለም የምታስቀምጠው? ያነ ሀብት እንዲበሉ ለሀብቶቹ ራምታው ብለ ነው ይሄ እንዲሁ ያዝራ ይውልበታል። ነገ ማታ ነው የሚከሰሰው። ነገ ማታ ነው የምንሰበስበው። ነገ ማታ እንሰበስባለን። ነገ ተዘጋጅተሽበት አስበሽበት እንዲያይ ቁልፍ ብለሽ ተሳመጪ ታመጫለሽ። እሺ እኔ የምልህ ይሄ መቼ ነው የሚደርቀው? የሚቆረጠው ጫፍጫፉ አገዴው መድረቅ አለበት። አገዴው ሲደርቅ 15 ቀን እዚህ ከተቀመጠ በኋላ ገበያ ውስጥ የሚነሳ ልጅ ድረስ ምርጥ ጊዜ እኮ ነው የደረሰው። የፋሲካ ጾም ነው፣ እንደገና የሙስሊሞቹም ረመዳን ነው። ምርጥ ዋጋ ነው አይደል? ኪሳራ የለብኝማ።
በቃ እንግዲህ እኔ ልሂድ በሉ እንግዲህ